አሰላሙ አለይኩም። ባለፈው ዝግጅታችን ሁለተኛውን መሰረታዊ መካነ ንባብ ጀምረናል። እሱም ምላስ ነበር። ሶስተኛው መሀል ምላስ፣ እሱም የጀ፣ ሸ እና የ መካነ ንባብ ነው። ጀ መሀል ምላስ ከላይኛው ላንቃ ጋር ሙሉ ለሙሉ ሲጋጭ የሚፈጠር ድምፅ ነው። የምላስ ጫፍ አይሳተፍም። ለምሳሌ ወጅኑብኒ ወበኒይ፣ ወጀመዐ ፈአውዐ፣ ወጁሚዐ አሸምሱ ወልቀመር፣ ወጂአ የውመኢዝን ቢጀሃነም እንላለን ማለት ነው። ሸ መሀል ምላስ ከላይኛው ላንቃ ጋር ያለመጋጨት ሲቀራረብ የሚፈጠር ድምፅ ነው። በዚህም ወቅት የአየር መውጫው ሳይዘጋ የምላስ ጫፍ ጥርስ ጋር ይጠጋል። ለምሳሌ ወአሽሪክሁ ፊ አምሪ ወሸረውሁ ቢተመኒን በኽስ ሹሃዳአ ሊላህ ሽፋኡን ሊናስ እንላለን ማለት ነው። የመሀል ምላስ ከላይኛው ላንቃ ያለመላተም ሲቃረብ መሀል ምላስ ሰርጎድ ብሎ ሩቅ ምላስ ወደ ታች ዝቅ ሲል የሚወጣ ድምፅ ነው። የምላስ ጫፍ ወደ ጥርስ ትንሽ ቀረብ ቢልም በመውጫው በቀጥታ ተሳትፏል ማለት አንችልም ይላሉ የዘርፉ ባለሙያዎች። ለምሳሌ አይማኑኩም ወማ መለከት አይማኑኩም የዱላሂ ፈውቀ አይዲህም ዩእሚኑነ ቢላህ አሰይአት ዘሀበ ሰይአቱ እንላለን ማለት ነው። አራተኛው የምላስ ጎን ሲሆን እሱም የአረበኛው ዷድ መካነ ንባብ ነው። ይህ ፊደል በአረበኛ ቋንቋ የተወሰነ እንደሆነ ይነገርለታል። በመሆኑም ድምፁ በአማርኛ የለም። የአረበኛ ዷድ የሚፈጠረው የቀኝ ወይም የግራ ወይም ሁለቱም የምላስ ጎን ከላይኛው መንጋጋ ውስጣዊ ግድግዳ ጋር ሲፋጭ ነው። የምላስ ጫፍ ወደ ድድ ትንሽ ይቃረባል። ለምሳሌ ወድሪብ ለሁም መሰላ ضرب الله مثلا ضرب مثل فاستمعوا له ዲዛ ቅስመቱን ዲዛ እንላለን ማለት ነው። አምስተኛው ቅርብ የምላስ ጎን ሲሆን እሱም የለ መካነ ንባብ ነው። የአረበኛ ለ ሰላላ እና ኢሰላላ ወይም ሙረቀቅ እና ሙፈኸም በመባል ወደ ሁለት ይከፈላል። ሰላላው ወይም ሙረቀቁ ላይ የሚፈጠረው ከቅርብ እስከ ጫፍ ያለው የምላስ ጎን ከቅድመ ላንቃና ከቅድመ መንጋጋ ከክራንቻና ፊት ጥርስ ድድ ጋር ሲጋጭ ነው። መሀል ምላስ አይሰረጎድም፣ ጉሮሮም በጣም አይቀርብም። ለምሳሌ ወልተኩም ሚንኩም ኡማ ወለአመቱም ሙእሚና ወሉሙ አንፉሰኩም ሊላሂ ማ ፊ ሰማዋት ወልአርድ እንላለን ማለት ነው። ኢሰላላው ወይም ሙፈኸሙ ለ የሚፈጠረው ደግሞ ከቅርብ እስከ ጫፍ ያለው የምላስ ጎን ከቅድመ ላንቃና ከቅድመ መንጋጋ ክራንቻና ፊት ጥርስ ድድ ጋር ሲፋጭ ሲሆን መሀል ምላስ ይሰረጎዳል፣ ጉሮሮም በጣም ይቀርባል። ለምሳሌ ወላሁ አላ ኩሊ ሸይኢን ቀዲር ወስተግፊሩላህ እንላለን ማለት ነው። በዚህም የዛሬውን ዝግጅታችንን አጠቃለናል። በሚቀጥለው ዝግጅታችን እስከምንገናኝ በደህና ቆዩ።
አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።